ናችሁ? ዛሬ ጎግል እንዴት እንደሚከፈት በቀላሉ እናያለን። በመጀመሪያ በስልክ እንዴት ጎግል ክሬት ማድረግ እንችላለን? የራሳችንን አካውንት ማለት ነው። ሲቀጥል ክሮም በሚል አፕሊኬሽን እንዴት መክፈት እንዳለብንና እንዴት መቆጣጠር እንዳለብን እንዲሁም የተለያዩ ኢሜሎችን ክሬት በማድረግ እንዴት ኦንላይን ቢዝነስ መስራት እንደምንችል የምናይ ይሆናል። መጀመሪያ ላይ ስልካችሁን ትከፍታላችሁ። ስልካችሁን ከከፈታችሁ በኋላ ክሮም የሚል አፕሊኬሽን ይመጣላችሁ። ክሮም ጋር ትሄዳላችሁ። ክሮም ከከፈታችሁ በኋላ ቀጣይ የማሳያችሁ ላይ የምትመለከቷትን ሳይን ኢን የምትል በተን ትጫኑና ከዚያ እንደዚህ ሲመጣ 2-3 አካውንት ስላለኝ ነው እዚህ ጋር እንደዚህ ትጫናላችሁ። ከዚያ አድ አካውንት ቱ ዲቫይስ የሚል ይመጣላችሁ። አካውንት ዲቫይስ የሚለውን ስትጫኑት የሚመጣላችሁ አሁን እየፈለገ ነው። ከዛ እዚህ ጋር በፊት የከፈታችሁት ኢሜል ካለ እሱን ለማስገባት ኢሜል ኦር ፎን ላይ ትጫናላችሁ። ግን እናንተ በአዲስ ለመክፈት ካሰባችሁ ክሬት አካውንት የሚለውን ትጫናላችሁ። ክሬት አካውንትን ስትጫኑ መጀመሪያ ላይ ፎር ማይ ፐርሰናል ዩዝ ወይም ፎር ወርክ ኦር ማይ ቢዝነስ ይላል። እናንተ ፎር ማይ ፐርሰናል ዩዝ ብላችሁ መምረጥ ትችላላችሁ፣ የራሳችሁ ፍላጎት ነው። ከዚያ ሲቀጥል ፈርስት ኔም ላስት ኔም የሚል ኦፕሽን ይመጣላችኋል። ፈርስት ኔም የሚለው ላይ የራሳችሁ ስም ታስገባላችሁ። ለምሳሌ እኔ አስገባለሁ ማለት ነው። ከዚያ ላስት ኔም የሚለው ላይ ያባታችሁን ማለት ነው። ከዚያ ሲቀጥል ኔክስት የሚለውን ትጫናላችሁ። ኔክስት የሚለውን ስትጫኑ የሚመጣላችሁ የተወለዳችሁበት በርዝ ዴይ ጀንደር ይመጣል። ከዚያ የተወለዳችሁበትን ቀን፣ ወር፣ ዓመተ ምህረት እንዲሁም ጀንደራችሁን ትሞላላችሁ ማለት ነው። ምን እየሞላሁ እያሳየኋችሁ ነው። እናንተም የተለያየ ስለሆነ ራሳችሁን ሁላችሁም የራሳችሁን መሙላት ትችላላችሁ ማለት ነው። እዛ ጀንደር የሚለው ላይም እናንተ የራሳችሁን መሙላት ትችላላችሁ። እዛ ኔክስት የሚለውን ትጫናላችሁ ማለት ነው። ኔክስት ያለውን ስትጫኑ የሚመጣላችሁ ራሱ ጎግል ክሬት አድርጎ የራሳችሁን ኢሜል ሁለት አማራጭ ይሰጣችኋል። እንደገና ደግሞ እናንተ በራሳችሁ ክሬት የምታደርጉትን ከፈለጋችሁ ክሬት የሚለውን ትጫናላችሁ። ግን እሱ የመረጠላችሁን መምረጥ ትችላላችሁ። እኔ የምመክራችሁ እሱ የመረጠውን ብትመርጡ ነው የሚሻለው። እኔ መረጥኩ ማለት ነው። ከዛ ኔክስት የሚለውን ትጫናላችሁ ማለት ነው። ኔክስት የሚለውን ስትጫኑ ፓስወርድ አስገቡ ይላችኋል። ፓስወርድ የምታስገቡት በተለያየ በቃ ስትሮንግ እንዲሆንላችሁ የተለያየ አልፋቤቶችን በመጠቀም እንደገና ፊደላትን ቁጥርን ምናምን የደበላለቃችሁ ታስገቡ መክራችኋለሁ። እኔ ለምሳሌ አስገባ የራሴን አስገባለሁ። ከዛ ይገርታ አስገባው እንደምታዩት ኔክስት እለዋለሁ። ከዚያ የራሴን መጣልኝ ማለት ሴቭ ነው የሚለው። ሴቭ ማድረግ ትችላላችሁ፣ አለማድረግም ትችላላችሁ። ከዚያ ኔክስት የሚል ትጫናላችሁ። ኔክስት የሚለውን ስትጫኑ የጎግል ህጎች ፕሪቬሲ ኤንድ ተርም የሚለውን ህግ ታሟላላችሁ፣ ትከተላላችሁ ነው የሚላችሁ። እናንተ አግሪ የሚለውን ትጫናላችሁ።
እንደዚህ ስትሉ በቀጥታ አሁን ክሬት ተደርጓል አልቋል ማለት ነው። ይህን ይመስላል የዛሬው የጎግል አካውንት አከፋፈት። ከተመቻችሁ ላይክ እና ሼር በማድረግ ቤተሰባዊ ግዴታችሁን ተወጡ። አመሰግናለሁ።